እየሰራን ያለነው በጋምቢ አጠቃላይ ቲቺንግ ሆስፒታል ነው። ስለዚህ በዚህ ዙር እኛ የምንጠብቀው ወደ 50 የሚሆኑ የከንፈርና ላንቃ ችግር ያለባቸውን ህፃናትና አዋቂዎች እናክማለን ብለን ነው የምናስበው። እስካሁን ድረስ ባለው ወደ 45 የሚሆኑ የችግሩ ያለባቸው የከንፈርና ላንቃ ክፍተት ያለባቸው ህፃናትና አዋቂዎች ወደዚህ መጣው ተመዝግበው አገልግሎት እያገኙ ነው የሚገኙት። እንግዲህ እዚህ ሲመጡ በዋናነት የእናቶች ፊሊንግ ወይም የእናቶች ስሜት ሁለት አይነት ነው። ስሜታቸው የሚሆነው ሁለት አይነት ነውና መጀመሪያ አካባቢ ላይ እስከሚሰራላቸው እናቶች ያን ያህል ደስተኛ አይሆንም፣ ይሰጋሉ፣ ይፈራሉ። ቀዶ ሕክምና ሲባል ስለሚጨነቁ በቃ ከቀዶ ሕክምና ወጣው ማየትን ቶሎ ይፈልጋሉና በጣም እንትን ይላሉ። ከዛ በተቃራኒ ህፃናት ደግሞ ከመሰራቱ በፊት ህፃናት ወደ ቀዶ ሕክምና ከመግባታቸው በፊት በጣም ይስቃሉ፣ ይቦርቃሉ፣ ይጫወታሉ። እንግዲህ ከፕሮጀክት አደር ጋር መስራት ከጀመርን ረጅም ጊዜ ሆኖናል። የተለያዩ ቦታዎች እየሄድን ከፕሮጀክት አደር ጋር እንሰራለን። ፕሮጀክት አደር ኢትዮጵያ ውስጥ ክሌፍት ፔሸንቶችን አዌርነስ በመፍጠር ኮሚኒቲው ድረስ ወርዶ ግንዛቤ መፍጠር ሞቢላይዝ በማድረግ ወደ ህክምና አገልግሎት በማምጣት የሚታወቅ ቀደምት ተቋም ነው። ስለዚህ ኦልሞስት ኢትዮጵያ ውስጥ በሁሉም ቦታ ተደራሽነት አላቸው።